ዛሬ ዓለም ሳታውቀው ትልቅ ነገር እየተካሄደ ነው። ቻይና ወርቅ ትሸምታለች፣ ሩሲያ ወርቅ ትሸምታለች፣ ህንድ ወርቅ ትሸምታለች። ለምን? ምክንያቱም ዶላርን አያምኑም፣ ወርቅ ይፈልጋሉ። ዓለም አቀፍ የፋይናንስ ስርዓት እየተቀየረ ነው። ይህን ካወቁ ሁሉን ነገር ያውቃሉ። ወደ ግሎባል ብሪፊንግ 360 እንኳን ደህና መጡ። ሰላም፣ እኔ አብርሃም ነኝ። ይህ ግሎባል ብሪፊንግ 360 ነው። ዓለምን ከ360 ዲግሪ የምንመለከትበት ቦታ። ዛሬ የምንነጋገርበት ርዕስ ማዕከላዊ ባንኮች ወርቅ ለምን ያከማቻሉ? ይህ ለኢትዮጵያና ለአፍሪካ ምን ትርጉም አለው? ቪዲዮውን እስከ መጨረሻ ይከታተሉ፣ ምክንያቱም ምላሹ ሊያስደንቀው ይችላል። ቁጥሮች ምን ይናገራሉ? በ2023 ዓመተ ምህረት ብቻ ማዕከላዊ ባንኮች 1037 ቶን ወርቅ ገዙ። ይህ ወደ 93 ቢሊዮን ዶላር ነው። በአንድ ዓመት ውስጥ 2024 እና 2025 ዓመተ ምህረት ተከትሎ ቁጥሩ እንደቀጠለ ነው። ቀዳሚ ወርቅ ገዢ ሀገሮች ቻይና፣ ህንድ፣ ቱርክ፣ ከዛም በመቀጠል ፖላንድ። ይህ አጋጣሚ አይደለም፣ እቅድ ነው፣ ስትራቴጂ ነው። ዶላር ምን ሆነ? ከ1971 ዓ.ም ጀምሮ ዓለም ዶላርን ትጠቀማለች። ነዳጅ በዶላር ይሸጣል። ዓለም ዶላርን የማቆየት ግዴታ ሆነባት። ነገር ግን በ2022 ዓ.ም ሩሲያን ከስዊፍት አሜሪካ አስወጣቻት። 300 ቢሊዮን ዶላር ሀብት በአንድ ቀን ውስጥ ታፈነ። ይህን ያዩ ሀገሮች ምን አሰቡ? ነገ ሀብቴ ሊታፈን ይችላል፣ ስለዚህ ወርቅ አስቀምጣለሁ። ምክንያቱም ወርቅ ማናቸውም ሀገራት ሊያፈንብኝ አይችሉም። ወርቅ ዓለም አቀፍ ኢንሹራንስ ሆነ። ይህ ዲዶላራይዜሽን ይባላል። ሌላ ምክንያት አለ፣ ዋጋ ንረት። ዶላር ስትይዝ ዋጋ ሲወደድ ሀብቴ ይቀንሳል። ወርቅ ስትይዝ ዋጋ ሲወደድ ሀብቴ ይጨምራል። ለምሳሌ በ2020 ዓመተ ምህረት የወርቅ ዋጋ $1500 ነበር። በ2024 ደግሞ ወደ $2400 ደረሰ። በ2026 ዓመተ ምህረት ከ$3000 በላይ ሆኗል። ማዕከላዊ ባንኮች ይህን ያህል ዶላር ሲዳከም ወርቅ ሀብቱ ይጠበቃል። ስለዚህ ወርቅ ያከማቻሉ። ቀለል ያለ ምክንያት፣ ነገር ግን ጠለቅ ያለ ስትራቴጂ። ለእኛ ለኢትዮጵያ እና ለአፍሪካ ምን ትርጉም አለው? አንደኛ፣ ኢትዮጵያ ወርቅ አምራች ናት። የወርቅ ዋጋ ሲጨምር የኢኮኖሚ ዕድል ይኖረዋል። ነገር ግን ወርቁ ሉዓላዊ ሆኖ ካልተያዘ እድሉ ያልፋል። ሁለተኛ፣ ብሪክስ አዲስ ስርዓት ይገነባል። ቻይና፣ ሩሲያ፣ ህንድ እና ደቡብ አፍሪካ ዶላር ሳይሆን ሌሎች አማራጮችን ለመፍጠር ይሰራሉ። ሶስተኛ፣ አፍሪካ ሀብት አላት፣ ወርቅ፣ ዘይት፣ መዳብ፣ ሊታየም። ጥያቄው ምን አለን ሳይሆን ሀብቱ እንዴት ሉዓላዊ ሆነን ማስተዳደር ነው። ይህ ትልቅ ጥያቄ ነው፣ ለእኛም ለሁሉም። ዓለም ቀስ ብሎ ይለወጣል። ዶላር ብቸኛ ገዢ ሆኖ ለዘላለም አይቆይም። ወርቅ ኃያልነቱን ይመልሳል። ሀገሮች ራሳቸውን ይጠብቃሉ። ለእኛ ትምህርት ይሄ ነው። ሀብቱ ሉዓላዊ ሆነን ካልተያዘ ሌሎች ይይዙታል። ይህ ቪዲዮ ጠቅሟችሁ ከሆነ ላይክ ያድርጉ፣ ለሚያስፈልጋቸውን ያጋሩ። ግሎባል ብሪፊንግ 360ን ሰብስክራይብ ያድርጉ። ለጥያቄዎቻችሁ ኮመንት ውስጥ ያስቀምጡ። ሁሌ እዚያ አለሁ። እስከሚቀጥለው ቪዲዮ ድረስ ዓለምን በ360 ዲግሪ ይመልከቱ።